መለየት ሞት ነው፣ አይደለም። መኖር ተኮነነ ተወደሰ ያው ጉዞ ወደ አለመኖር ነው። እኔ ምን ያህል ሞተው ማወራልህ ነገር ግልጽ እንደሆነ ተስፋለሁ። የአባትህ ስጦታ ውርስ ነው። ስራህን ጠንክረህ ከሰራ ኢንሻአላህ ሁሉም ነገር ማድረግ ትችላለህ። ደግሞ ምርጫህን ለመቀየር ሞክር። እንዴት ማስረዳት እንዳለብኝ አላውቅም። ጀሚላ እኮ ማለት ለኔ አላማዬን የምታስተኛ አይነት ሴት አይደለችም። እንደውም እኮ ብርታቴ ናት። ለምን ሌላ ትርፍ ነገር እንዳወራ ትገፋፋኛለህ? ገፋፋዎሽም ግን ቢያንስ ልትረጅኝ ያስፈልጋል። ጀሚላ እኮ ማለት ውፋ ስሬ ጀሚላ አትበልብኝ። ስንት ዋጋ የተከፈለበት ኬጅት ነው። ቦታው የሚጠብቀው አንተን ነው። የመመረቂያ ቀንም ደርሷል። አትኩሮትህን ሁሉ ስራ ላይ እንድታረግ ነው የምፈልገው። ከንቱ ድካም ነው እሱ። ከፍቅር ሁሉ የጀማሪ ፍቅር ንጹህ ነው። ንጹህ ፍቅር በልጅነት ጥላ ውስጥ አለ። ልጅነት እውነት ነው። እውነት ደግሞ የህፃን ልጅ ልብ ነው። ልብ ደግሞ እውነተኛ መንገዱን አዋቂ ነው። ግን ማንም አይከተለውም። ማንም አሊ ብሩሃን ሊመጣ ነው መሰለኝ። ናርቴጂ ነው እንዴ? አዋ እሺ፣ ቆይ ጀሚላ እኔን ጠብቂኝ በእናትሽ። አሊ ምን ነው ሁሌ ትቸኩላለች? እኔ መላእክትን አስመኝ። መንፈስ ይደክማል። ለምትጠይቂኝ ጥያቄ መልስ ከወዴት አገኛለሁ? አንተስ ለምንስ ትንፋስህ ይህን ያህል ጊዜ ከኔ ጋር ቆየ? ትተኸኝ ለምን አልተውከኝም? ወዬ ቢራቢሮዬ ልትጠይቅኝ አይሆን? ልብ እውነተኛይቱን መንገድ ታውቃለች። እሷ ትመልስ። በእርግጥ የመንገዳችሁን መድረሻ ብትለምኑትም መጓዣውን ግን ልታውቁት አትችሉም። መንገዳችሁ በየት እንደሆነ እስካላወቃችሁ ድረስ ጠመዝማዛነቱ ያደክማችኋል። የኛ መንገድ ጠመዝማዛ አይደለም። አየህ ያንሳ በሱ ጋር ትሄድና እንደዚህ ትታጠፋለህ። ከዛ በኋላ ከታጠፍኩ በኋላ ድጋሚ መታጠፍ አለው። በዛ ከታጠፍኩ በኋላ ፊት ለፊት የምታገኘው ቤት እኮ የኛ ቤት ነው። ጠመዝማዛ ቢሆንስ አይደለም እንዴ? ልጅነት ንጹህ መንገድ ነው፣ ማደግ ክፉ እስኪመስል ድረስ። በምድር ላይ የሰው ልጅ ህይወት ብርቱ ሰልፍ ነው። ሰልፍ? ያንን ሰልፍ አንቺ ደግሞ ብርቱ አለሽ እኮ። አትጠይቂኝ፣ ልመልስልሽ ቃል የለኝም። ቁርበትና ስጋ ለበስኸኝ
በአጥንትና ጅማት አጠነከርኸኝ፣ እንደ ወተት አፈሰስከኝ። እስትንፋስህ በአፈር ገላይ ውስጥ ሰፍኗል። እሰይ እሰይ። በሉ እኔ ልሂድ። ወዴት ነው የምትሄደው? ወደ ሩቅ። በምንድን ነው የምትሄደው? በክንፌ። መንገድ ቤት ነው? በሰማይ። ሰማይ። በሉ ሂዱ። ስትሄዱ እግራችሁን ይዛችሁ ይሁን። እግራችንና እጃችንን? ምን ማለት ነው ደግሞ እሱ? አይ እግራችሁን ይዛችሁ ሂዱ ስትለና በቃ ቻው ቻው። ከውስጥህ አንድ ነገር እንደተወሰደብህ ይሰማሃል። ባልጨረስከው ህልም ውስጥህ ትቃጠላለች። አውቃለሁ ህልምን አለመጨረስ ያበሽቃል፣ ግን እኔ እላለሁ እድለኛ ነኝ። ብዙዎች በረዘመ ህልማቸው ሲበሳጩ፣ እኔ ግን ሳልጠግበው ያለቀ ህልሜን ወደዋለሁ። መጠገብ የቻለ ህልም ከመከነ ፈንጅ ባዶ ከወጣ መረብ አይበዛምና። ገብቶኛል እኮ። አልገባህም ዶክተር? ብቻዬን የድርጅቱን ኃላፊነት መወጣት አልችልም። የአባቱን አደራ ዝም ብሎ በዝባዝንኬ እንዲያባክነው አልፈልግም። ሽጣን ምን ተሻለ? መልሰን የምን ጠይቀኛል ዶክተር? እየሰራ እኮ ጎን ለጎን። ምን ማለት ነው ጎን ለጎን? ትኩረቱ እንደሚያሳጣው ረስተኸው ነው? ምን ያህል የተለፋበት ድርጅት እንደሆነ ዘንግተኸዋል ማለት ነው? እንደዛ ማለት ነው። በቃ ዶክተር ሌላ ጨዋታ እንጫወት። ጥሩ እሺ። አሰላሙ አለይኩም ዶክተር። ውቤ እንዴት ነህ? ና እስኪ አረፍ በል እንጫወት። የለም እናንተ ተጫወቱ። እኔ ትንሽ ስለደከመኝ ቢያውም ገብቻለሁ። ትንሽ ቢሆን አንጫወት ነው። ያ ጊዜ እንጫወታለን። ይቅርታ ዶክተር። ፈጣሪ ታውቃለህ ሳቅና ጉዳቴን፣ ራሴን መቼ ያጥናልኝ አንገቴን፣ ጉዳይ ተክርልኝ የወንድሜን የቴን የላይ ግን ቢያውጣ አሰነ ጨረስክልኝ? ወይ አዎ ጨረስኩልሽ። ምንድን ነው ዛሬ ደግሞ ቸኩለሻል? ግድ እኮ ነው ዘለሉ እንጂ ጫማው ደግሞ በተደጋጋሚ ነው የሚያደርገው። ምንድን ነው ያደረገኝ ብታይ? አይዞሽ አታስቢ፣ ቆንጆ አድርጌ ነው የሰራሁልሽ። ለትና ምን አማረረችኝ እኮ እቺን በአቅሟ ጫማ ሆና እና ስንት ነው የምትለኝ? 5 ብር አምጪ ይበቃል። ትቀልዳለህ? ከዛው አስመሰልከው እኮ። አይ ጥሩ አድርጌ ነው የሰራሁልሽ። ዙሪያውን እንዳለ በማስቲሽ ግጥም አድርጌ አጣብቄ ከዚያ በኋላ ነው የሰፋሁልሽ። አዎ ግን ተወደደ። 2 ብር ልስጥ። ወላሂ እውነቴን ነው ጥሩ አድርጌ ነው የሰራሁልሽ አልኩሽ። እንደውም ዛሬ ጥሩ ስለሰራሁ ነው እንጂ አይቻለሁ እኮ ማላቀልስልኝ። ወላሂ ስልሽ 2 ብር ልስጥ። ጨመር አድርጊና ስጭሽ። እሺ ይኸው 50 ጨመርኩልህ። ትገኛለሽ። መልካም ቀን። ራስን እወዳለሁ። ወንድሜን በማሰብ ባክኛለሁ። አንተ ካጸደክ ያወጣኸኝ ያህል እስኪሰማኝ ተሰባብሬያለሁ። ለንስሐ እስከማንስ ድረስ የምር በድያለሁ እንዴ? ባመንከኝ የካድኩህን ባመንኩት እንዳታስከዳኝ።
በበለስና በዘይት ወይራ እምላለሁ። ምስጢር በጨለማ መካከል ይገለጣል። ጨለማ የሞት ጥላ አይደለም። የሞት ጥላ ወደ ሕይወት ታመጣለች። ማናት እሷ? ነፍስ ናት። ይቺ ምን ተነፍሳል ናታ? ግሮዲስ ተያዘው ግራ ያጋባኝ። እስኪ ፈልጋት፣ ምናልባት ከተገኘች። ትፈልጊዋለሽ ጀሚላ። ማንን ፈልጋት? ራስሽንም ወንድምሽንም። ይኸው እዚህ ነኝ። ወንድሜ ደግሞ አባቴ ጋር ነው። ወንድምሽ ከአባትሽ ጋር አይደለም። ትፈልጊዋለሽ ጀሚላ፣ ትፈልጊዋለሽ ጀሚላ። አረ ባላህ ቀስ በሉ ያ ረቢ። መደቡን እሺ አትረጋግጡ። ቀስ በሉ ቀስ። ጭቃ እንዳይነካችሁ። ኦይሻሉ ምንድን ነው የሚያሯሩጣችሁ? ቀስ አትሉም እንዴ? መቼም መደቡን እየረጋገጣችሁ አልመጣችሁም አይደል? ወላሂማ በመሀል እኮ ነው የመጣነው። እማ ወይ ዛሬም እኮ ወረቀቶቹን መንገድ ላይ አየኋቸው። ውይ ጀሚል፣ ስንቴ ነው የምነግርሽ? ስለምታስቢው ነው አልኩሽ አይደል እንዴ? እኮ አሊም እኮ እንደዛ ነው ያለው። ይሄ ዝም ብሎ ነው እንደሚታየው። ጀሚል፣ ጥያቄ አታብዥልሽ። የሚመለከትሽ ነገር ብቻ ጠይቂ። ማለት እኔን አይመለከተኝም ማለት ነው? አሁን እንግዲህ ዝናቡም እየመጣ ነው። እኔ እንችል ልጨርስና እመጣለሁ። ሂዱ እናንተ ግን። እሺ ምን ያቆማችኋል? አትሄዱም እንዴ? ሁሉንም ያጣሁት መች ነበር? ትንሽ ሰው የማልታይ ትንሽ ህይወት ነፍስ የለውም እንዴ? ትንሽ ህይወት ነፍስ ካለው ራሴን ያጣሁት የዛኔ ነው። ምን አለ እንደ መለየት ጨለማን የተሸከመ። አሊ ምን እየሰራህ ነው? ሁሉ ጊዜ መናገር አለብኝ? ደብተራችሁን ሰብስባችሁ ብሉ ብዬ? ማሰብ ነበረብህ። ዝቅ ብለህ ደብተርህን ማየት። ጀሚላ አንቺ ሳታርፊም ደብተርሽን አሰበስቢም? ወይ እስኪ ተዋቸው፣ ህፃኖች እኮ ናቸው። እንዲህ እያልሽ ነው የምታቀብጫቸው? ወይ አባ ትንሽ እኮ ነው የቀረኝ። ምኑ? ያ አላህ ደብተርሽን አራግፊና ቢ። እንዴት ያለሽ ሆነሽ?
አንቺ አኖራለሁ። ማነው ደግሞ ደስ ያለሽ? ብሩሃን የሚያወራው ሁሉ ደስ ይለኛል። እኔም እኮ ደስ ይለኛል። ግን አንቺ ባላስ ዝም ብለሽ ትጨቀጨቅሽ። አማክፈለኝ እኮ Ali. Ali. What Ali? ምንድነው? እሱ አልቆና ቀስቅላት ታላቅ ያለ በቃ ያለሽ እናደርጋለን። ውፍ ጀሚላውን በአላህ አስራችግጭ አሊ ወይ ምንድነው? አያታችን ከርሰ ተነመለው እኔ አለለው ከፈለሽ ራስሽ እንዴ? አረ እኔ ባለፈው ጠይቀል ነበር። ተሮክ አንተ ነው ምንድነው ሹክሹክታው? እስቲ ተራራቁና ቁጭ በል። ጀሚላ ተጠጋ አንተ ሂድ ወደዛ። ጀሚላ አሊ ሀቢቢ እኔ ምን ሀቢቢ ውሎ እንዴት ነበር? ጥሩ ነበር። አብሽር፣ ሁሉም መልካም ይሆናል። ነገር ልክ ይመስል ነበር ወይም ልክ ነበር። ዘላለምን ያክል ረጅም ዓመታት ተኝቼ የነቃው ይመስለኛል። ስነቃ ዓለም እንዳሰብኳት አልነበረችም። በዛ በክረምት እጮኛ ጠፍቶ ፍለጋ መሸበትና ሰው ይገባ ልጅቷን አየከከ ብሩሃን ሊመጣ ነው መሰለኝ። በዛ በበጋ ጮኛ ሲፈልግ ልጅቷን አይቶ ዘው ብሎ ገብቶ ወደዳትና ይዟት ሲጠፋ አባይ ሞላ ለመሻገር ሲሞክሩ ሞተችና ሞት እንደሆነ አይቀርልሽም ማለት እንደ ዘበት የምታወራው ሁሉ አይገባኝም። መዝሙራችንን እኮ ደበላለክብኝ። እኔ ግን ብሩሃን የምትለው እየገባኝ ይመስለኛል። ግን ምን ደግሞ አይገባኝም። ምናልባት የሞተችው በእድል ቢሆንስ? እድል ምንድን ነው? እድልማ አሁን ያለንበት ይመስለኛል። እድል አሁን ያለንበት ነው። ያልጠበቅኩት መልስ ነው ጀሚላ። ውብ ዘመን በሁላችንም ሕይወት ውስጥ ነበር ይሆናል። ታዲያ ከእድል ጋር ምን አገናኘው? እድል ራሱ ነበር ስለሆነ ነው።
አብረሽን ልትሰሪ ስለወሰንሽ በጣም ደስ ብሎኛል። በማማከር በኩል የድርጅቱ ቁልፍ ሰው እንደምትሆኝም ተስፋ አለኝ። በስርዓት ተጠራጣሪ። እኔም አብሬሽ በመስራቴ በጣም ደስተኛ ነኝ። እንግዲህ ሙባረክ ማለት እሱ ነው፣ ልጄ ነው። እሱ ደግሞ የሙባረክ የልብ ጓደኛ ነው፣ ኤልያስ ይባላል። የድርጅታችን የማርኬቲንግ ኃላፊ ነው። ስለ ስራው እንግዲህ በቀጣይ ከሙባረክ ጋር መነጋገር ትችያለሽ። የወደፊት የድርጅቱም ስራ አስኪያጅ እሱ ነው። ዋው ማሻአላህ፣ በጣም ደስ ይላል ሙባረክ። ምን ነው ከመሸ? አንቺስ መተሽ አትስሚኝም እንዴ? ጫማዬ እኮ ተገንጥሎብኝ ነው። ምን ስታደርጊ ተገነጠለ? ስትሯሯጭ እኮ ነው የምትገነጥዩ። አባ እኔ እኮ አልሮጥም። አትዋሽ። ወላሂ አባ እኔ አልሮጥኩም። እና ራሱ ተገነጠለ? ምን አውቃለሁ እኔ። እንዴት አታውቂም? አባ አያታችን ጋር ግን መች ነው የምንሄደው? ባለፈው ሄዳችሁ አይደል እንዴ? ድጋሚ እንሄዳ? ምን ችግር አለ? እናንተ እኮ ትንሽ ፊት ሲሰጧችሁ አትቻሉ። አባ ወይ ቡርሃንን ታውቀዋለህ? ማነው እሱ ደግሞ ቡርሃን? ከዛ ከሩቅ ሰሜን የመጣ ምን እሱም መላእክት ነው እንዴ? አዎ መልአክ ነው መሰለ። የት ነው የምታገኙት? መጀመሪያ ዳመናው ጨለምለምለምለም ይላል። ከዛ መብራት ዱዋ 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 ይላል። ከዛ ቆንጆ ዕጣን ይሸተንና አካባቢውን ጭስ በጭስ አድርጎት ቡርሃን ይመጣል። ምንድን ነው የምታወሪው ጀሚል? እንዴ አቦናቴን እኮ ነው። ስለዚህ ብዙ ጥያቄዎችን ይመልሳል። ትንሽ ትንሽ። የምን ጥያቄ? እንጃ። ያው ሁለተኛ ተገነጠለ ስትይ እንዳልሰማሽ። ሁልጊዜ ከፒያኖ ጋር ባሻብሮ ዝም ብሎ ይመስለኛል። ዝም ብሎም አይመስለኝም ነው እባክህ። ሁልጊዜ አይደለም ምናገር። ከልጅነቴ ጀምሮ ለሌሎች ልዩ ፍቅር ነበር። ታዲያ ፒያኖሽ ባዜም ቁጥር እንባሽ ለምን አብሮ ይወርዳል? ቢስሚላህ ኮቴም የለሽ እንዴ? አረማ ምንም የለኝም። እሺ ከወንድምሽ አትለያለሽ? ለምንድን ነው ለብቻሽ የመጣሽ? በይሽ ውሃ ጠጪሽ። ተይው በቃ ተይው። እማ ወይ ሩቁንና ቅርቡን አዋቂ ታላቅ ማን ነው? እርሱ አላህ ነው። አላህ ነው ልጄ።
በኋላ ጥራኝ። እኔ እመለሳለሁ። ወይኔ ልናገር፣ አንተም መልስልኝ። ከሥጋ የሆነ የሕይወት ዘመኑ ጥቂት ነው፣ መከራም አይርቀው። ብሩሃን ምን ሆነሃል? ሾላ ዛፍ ቢቆረጥ ዳግም እንዲያቆጠቁጥ ተስፋ ነው። ስሩም በመሬት ውስጥ ቢደርቅ በጠብታ ውሃ ይለመልማል። ሰው የሞተ እንደሆን ሰማይ እስኪያልፍ ድረስ አይነቃም። ቢራቢሮዬ ቢራቢሮ እንዴት ነው የምታምሪው? በጣም ነው የምወድሽ። አንቺ ራሱ ምን ምን ያስቅሻል? አይ ምንም። ጀሙዬ ትምህርት እንዴት ነው? አይሰማሽም? ትምህርት እንዴት ነው ያልኩሽ ነው። እንዴት ነው መልሽማ? እየተረዳሹ ነው ወይ? ጥሩ ነው ወይ ትምህርት? አንተ እንዳሉ ማይገቡ አሁን እንግሊዘኛ ከባድ ነው። ኖን አይደለም ይሉናል። ኖ እንዴት አይደለም ይሆናል እላለሁ። ደግሞ ሂሳብም ደግሞ ከባድ ነው። የከበደሽን አስተማሪዎችሽን አትጠይቂ? አልመለሱልኝማ። ምን ነበር ጥያቄው? አንድ ሲደመራት 2 አሉ እና አስተማሪያ 3 ቢሆን ምን ችግር አለ አልኳት። 2 ነው 2 ብላ ደርቅ ከቸች አለች። እሺ አልኳት። ጎበዝ ልጅ። እነሱ ተምረው ተመራምረው ነው ያወቁት። እሚሉሽን ስሚያቸው የኔ ልጅ። አሁን በይ ወደ ጥናትሽ እናቴ። አይልዬስ? ጥሩ ነውማ። እናቴ እኮ ነው ያወሩት። አይ አባዬ ደራን ስትኝጣጭ ብለኝ አንዳንድ ብቻ እንበል አንዳንድ ጊዜ ብቻ እኮ ነው። አይ ተው ምራቅ አለው እኮ ያው ብቻ ችግር የለም። ደግሞባለው ትንሽ ብቻ እንዴ
ተገን እኔ ላንቺ ጊዜ እንደዚህ ናይ ወይ ምን አይነቶቹ ናቸው? በቃ አላጠጣም። ተገን ባለው ትንሽ እኮ ነው። እሺ በማርያም፣ እሺ በገብርኤል፣ እሺ ባላ በሁሉም ባቲ ተገን ባለው ትንሽ ብቻ እኮ ነው። ይህ ምን አይነቶቹ ናቸው? እስከዚህ ድረስ ብቻ ነው እሺ የምጠጪው? እንዴ ጨረሽብኝ እኮ እንደገና ምሽጠጣው እንዴ? ምን አይነቷ ናት? እንዲሁ ማን አጣጣት? እኔ ምን አደረኩኝ? እሷ እኮ ናት ያልቀብኛል። እኔ ብታይ ግን ባለው ሻታችን ጋር እንድንሄድ ወላሂ ወላሂ አንተም ነው ብዙ እንዳትጠጣ እስከዚህ ድረስ ብቻ ነው እሺ የምጠጣው? ሺያታችን ጋር እንደወስድሽ ወላሂ አለም ትመጣለች አይደል? ሶስታችንም ነው የምንሄደው። እሺ መቼ? ነገ። ሁሉም አለኝ ከሚል ደስ የሚል ቃል በኋላ ሁሉም ነበረኝ ወደሚል ባዶነት እንደ ውልብታ ይቀየራል። እድል ይሆን? እኔ ግን እንዳይርቀን ነው የምፈራው። መኪና መሻገር እኮ ያስፈራል። እኔም ሁላችሁ አጎጎ እና እዚህ ጋር ብንኖር ከዚህ ወደዚህ ከዛ ወደዚህ ከዛ ትንሽ እንሄድና ያታችን እንደርሳለን። አየሽ ትንሽ መንገድ ብቻ ከዚህ እስከዚህ። እሺ እንደዛ ከሆነ ወዲያው እንደርሳለን። ምን ነው ፈራህ እንዴ? አይ አልፈራሁም። እንሂድ። እናንተ ከየት ነው የመጣችሁት? ከዛ ሰፈር። ብቻችሁ? በሉ አሁን ቀጥ ብላችሁ በመጣችሁበት መንገድ ወደ ቤታችሁ። ቀጥ ብላችሁ? አይ ማማ አያታችን ጋር እየሄድን ነበር። መንገዱን ታውቁታላችሁ? እናውቃለን። ይሁማ እኛ እዚህ ጋር ነበር። አሁን እዚህ ደረስን። እቺን ታል መንገድ ትቀርማለች ማለት ነው። ደርሰናል እኮ እንዲሁም ባይርበን ቶሎ እንደርስ ነበር አይደለም? ውይ እኔን ይራበኝ፣ እኔ ልጆቼን እኔን ኑ እኔ ጋር በልታችሁ አረፍ ብላችሁ እንጀራ በልታችሁ ትሄዳላችሁ። እሺ እሺ
ስነ ስርዓት እንኳን የሚባል ነገር የሌላት ሂጃብ እንኳን በስነ ስርዓት ማትለብስ ከማንም አሽከሌሌ የምትል ጋር አገባ ስትባል አስበኸዋል? እኔ እንደዚህ ያለ ትርኪ ምርኪ ወሬ አልሰማም። ሚስት ስትሆን ግን አይቀፍህም? ጀሚላ አንቺ እንደምታስቢያት አይነት ሴት አይደለችም። አንቺ ለድርጅትሽ ፈረስ ልታደርግኝና እንደ ጋሪ እንድጎተትልሽ ብቻ ነው የምትፈልግ። ሲፈልግ ድርጅቱ ጀሃነም መግባት ይችላል። የወደድኳት እኔ ማግባት ነው። ኤልያስ ላገኝ ይፈልጋለሁ። የቀደመት ማሰሪያው በፌስታል መሆኑ ነው። ደግሞ የመጀመሪያ ጊዜ ነው። ኧረ እባክህ እኮ በቲሸርት ልቀልድ ካርደማ አልቀልድም። እንደ ሰው ብሎም እንደ ሴት ህልም አለኝ። በምወደው በሚወደኝ ወንድ ክንድ ውስጥ መታቀፍ፣ መኖር፣ መሞት። ጊዜ ከሚሰጠን የሚነጥቀን ብዙ ነው ብዬ ሳምን ኖሬያለሁ። አሁን ግን የተሰጠኝን ፍቅር እኖራለሁ። በጣም ደስ ብሎኛል። የምሬን ነው የምላችሁ። ደግሞ በሰፊው ብትደግሱትና እኛም የምንጠራው ሰው ነበረ። እስከ ዛሬ የት ነበር? ቤት በኩል መንገዱን በሙሉ ባለመኪኖቹ ክራውድ አድርገውብን። አስፋልት ነው እንደ ፈለግህ የጠራ የለም ሰውዬ። ገና ብዙ መንገድ ቀረ። 15-16 ኪሎ ሜትር ቢቀረን ነው ደርሰናል። ከጥቂት ደቂቃዎች በኋላ ህግ ዋና ምስል ነው ወይዘሮ ጀሚላ። እንደዛ ኮንማ ነዳጁ ሰጠ ታርገው ቶሎ እንደተሰካ እኔም በሐዘን የተነሳ ፈዘዘች። ወራቶቼም ፈጠኑ። 1000 ዘመንን ቆጠርኩ። በሐዘን ላይ ሐዘን፣ በህመም ላይ ህመም ጨመረብኝ። ጉዞዬ እስከ የት ነው? አንተስ ወዴት ነህ? ምን ወይ አልያዝከኝ ወይንም አልተውከኝ፣ እንዲሁ ነው ያባከንከኝ። ይቺ መናጢ ደሃ ናት የሁሉ ነገር ያመጣችሁ። አትሞትብኝም። እንድትሞት አልፈቅድም። ወይ ልጆች ራባችሁ አይደል? በልችን ብሉ ታርጉሽ ብሉ ብሉ። እሺ ማማ። እንዴ የክርስቲያን ሲጋርት በይ እስትሽ የጋለግሽም እኮ እዚህ ጋር አለልሽ። እንደኛልሽ ብትይ እኮ አለሽ። እዚህ እኮ እና ብቻ ነው። ማን ይነግረዋል? ማንም አይነግረውም እኮ ያያል። ቤት በኩል ይሾደል ሰም እንዘጋት። ምን መስኮቱን እንዝጋው?
እማማ እማማ ወይ ምን ሆናችሁ ልጆች? ምን ፈለጋችሁ? ምን ልስጣችሁ? እንጀራ ልጨምር? ወጥ ጨምር? አይ ምንም መስኮቱ ዝጉልኝ። ምን ሆናችሁ? አይ ነፈስ እማማ ወይ ልጆች የነሄድ ነው። ጦሳችሁን ይዞ ጦሳችሁ ሄዱ ነው። ጦሳችሁ ጠገባችሁ? በላችሁ? በቃ እሺ፣ ደህና ዋሉ። ቀስ እያላችሁ እሺ። መኪና እያያችሁ ልጆች ቀስ እያላችሁ እሺ። የመሬት እሽክርክሪትና ውደት ሰርክ እንደማይቆም ሁሉ ጥሩና መጥፎ እየመጣ ይሄዳል። እርግጥ ነው አንዳንድ ሀቆች አይወሩም። ልጅቷ እንዴት ናት? ትንሽ ከበድ ይላል። ተረጋጊ። ነገር ግን ዶክተር ሊያናግርሽ እየጠበቀች ስለሆነ ግቢና እናግርሽ። ሰላም ነው ዶክተር? እንዴት ነው? ይመስገን። የበረታሽ ነው? እኔ ምን ሆናለሁ? ልጄ ነው የሚያሳስበኝ። አይዞሽ፣ ደህና ይሆናል። ጥቂት ጊዜ ይፈልጋል። ስለ ልጅቷ ማወቅ ፈልጌ ነበር። በመጀመሪያ ራስሽን አረጋጊ። የሚያስጨንቅሽን ነገር ማቆም አለብሽ። ስለ ልጅቷ ሁኔታ ደግሞ አሁን እንዳለችው እንዳገኘናት ነች። ምንም አይነት እርዳታ ልናደርግላት አልቻልንም። ነፍሷን ግን ታውቃለች። በጣም ተጎድታለች። በሚያሳዝን ሁኔታ ፊቷ ሙሉ በሙሉ የፈረሰ አካል ሆኗል። ቆዳዋ ፈጽሞ የለም። ከፊት አካሏ ከዓይኗ ውጭ ሁሉም ነገር እንዳልነበረ ሆኗል። ሕክምና ባይደረግላት ምን ትሆናለች? አለመታደል ሆኖ ለሞት አይበቃትም። ግን እንዲሆነ መኖር ኑሮ አይባልም። በዚህ እድሜዋ ገዝቷ ተገፎ አእምሯ እንዴት ሊስተካከል ይችላል? ለመሆኑ ከአደጋው በፊት መልኳ ምን ይመስል ነበር? ቆንጆ ትመስለኛለች። አላቃትም፣ ተገናኝተን አናውቅም። ያም ሆነ ያ ግን ለእሷ ነገሮች ከባድ ነው። ትንሽ ቁስሉ መጠጥ ሲል የተቻለንን ያህል እናደርጋለን። ለመሆኑ ቤተሰብ ወይም ገንዘብ አላት? ምንም የላት። ግዳውስ ያለቀ ጉዳይ ነው። የዚህ አይነቱ የፕላስቲክ ቀዶ ጥገና ከፍተኛ ገንዘብ ያስፈልገዋል። እነዚህ ሐኪሞች ደግሞ ለነፍስ ብሎ የሚሰሩ አይደሉም። ይህንን ማድረግ የሚችል የምታውቀው ሰው አለ? 2 ሐኪሞች አሉ። ተስፋ ያለው ነገር ሊፈጥሩላት ይችላሉ። እንዴት ነው? ልሞክር? እንዳናገራቸው ትፈልጊያለሽ? ሐሳቤን እነግርሃለሁ። አሁን አንቺ ማረፍ ይኖርብሻል። ይሄንም ምልሽ ደግሞ ከልቤ ነው። አውቃለሁ ዶክተር፣ ግን አሁን ይሄን ማድረግ አልችልም። ሙባረክን ትቼ የትም መሄድ አልችልም። አመሰግናለሁ ዶክተር።
አሊ መብራት መቼ ነው የሚቀጠልን? በርስ ልከፍል ነው። ለምን አንከፍልም? ስለዚህ ለምን የለን? ወጀ ቢለሱ ለምን አርፈሽ አሊ እማ ለምን ቆየች? እንጃ። ወይ አትክልቱ ጋር ደንያት እንዴ? ወሽቶል እኮ አርፈሽ ቁጭ በይ። ሰዋላ ምንም አይታየኝም። አይንሽ ምንም አልሆነ። እንዳታዩ የከለለሽ ፋሻው ነው። ለምንድን ያልተኛሹ? የእንቅልፍ መድኃኒት አልሰጡሽም? መርፌ ወቅቶኝ ነበር፣ ግን መድኃኒቱ ሊሰራልኝ አልቻለም። ይጠዘጥዝሻል? ምንም ስሜት አይሰማኝም። ሙሉ ሰውነቴ ደንዝዟል። ግን አንቺ ማነሽ? ጀሚላ፣ ምን ያህል ፊትሽ እንደተጎዳ ነግረውሻል? ምን ያህልስ አሰቃቂ አደጋ እንደደረሰብሽ አሳውቀውሻል? የቀድሞ መልክሽ በማይመለስ መልኩ እንደተበላሸስ ነግረውሻል? አልነገሩኝም፣ ዋሽተውኛል። እነሱ ያለኝ ሕክምናውን ሊያደርጉልሽ የሚችሉት 2 ሰዎች ብቻ ናቸው። እነሱን ለማግኘት በመቶ ሺዎች የሚቆጠር ገንዘብ ያስፈልጋል። ይህን ያህል ገንዘብ አንቺም ሙባረክም አታገኙ። ቢኖረውም ይህን ያህል ከፍሎ እንዲያሳክመኝ አልፈልግም። ያሰብሽው ነገር አለ? ምንም ያሰብኩት ነገር የለም። ይሄን መስለሽ የሙባረክን ፊት ማየት ትደፍሪያለሽ? እሱንስ በይሉኝታ አስረሹ። ወዶሽ ሳይሆን አዝኖልሽ አብሮሽ ቢሆን ደስታ ይሰማሻል? እሺ ታዲያ ያን ያህል ገንዘብ እኛ ከየት እናመጣለን? አሁን እኛ ሳይሆን እኔ ማለት ይኖርብሻል። ገንዘቡ በቀላሉ አይገኝም፣ ግን እኔ እችላለሁ። ሳታቂኝ አልቀረሽም አይደል? አውቄሻለሁ። እንዳልኩሽ ሙባረክ ከእንግዲህ ያንቺ ሊሆን አይችልም። እንዲሆነሽ ሲያይሽ ጸጸቱን መሸከም አይችልም። ከወደድሹ ያልኩሽ ግልጽ ነው አይደል? ምን ጭካኔ ነው? አልፈልግም። በቃ ውጪልኝ፣ ውጪልኝ። በቃ አልፈልግም። ሰላም ጋሽ ሐሰን፣ እንደምን አመሸህ? አልሐምዱሊላህ ደህና ነኝ። ተቸገርኩኝ እኮ አንድ ጫማ ላይ ተንጠልጥዬ። ጨርሰህልኛል? ትናንትና ነበር እኮ ጨረስኩልሽ። ስንት ልስጥህ? ደስ ያለሽ በእናትህ አንተ ንገረኝ ጋሽ ሐሰን። ወላሂ ደስ ያለሽን ስጪ። እሺ ይኸው። ብጠራልሽ እኮ ይሄን ያህል አልጠራልሽም ነበር። አልበዛም? ችግር የለውም፣ ሌላ ጊዜ ትክሰኛለህ። እሺ መልካም ምሽት። በርታ በልልኝ እሺ ጋሽ ሐሰን።
አሊ አምሮብኛል። በደም ለያንስ ጨረቃ እኔ ጨረቃ ሁሌ ጨረቃ ጥቁር ልብስ ለብሰናል። አባዬ እማዬን መኪና ይዟት ሄደ ሲለኝ አልገባኝም ነበር። ጊዜ አባዬ ምን ማለቱ እንደነበር አስረድቶኛል። አባዬ እንደ ድሮ አይደለም፣ እኔም እንደዛ አይደለሁም። ሀናም አሊም ተቀይረዋል። ድምዛችን አያት ነበርሽ መሰለኝ። ስትሄድ አብሯት ሄደ። አይዞሽ። እኔ እሞታለሁ እንዴ? አንቺማ ብዙ ዘመን ትኖሪያለሽ። እሺ አንተስ ትሞታለህ? ሁላችንም መሞታችን ይቀር። ሁላችንም ግን በቶሎ አይሆንም። አንተ ሞተህና ወንድሜስ? ያኔ እናንተ ትልቅ ልጆች ትሆናላችሁ። አንቺ ወንድምሽን ትጠብቂዋለሽ፣ ወንድምሽ ደግሞ አንቺን ይጠብቅሻል። ያኔ እኔ አላስፈልጋችሁ። እሺ አንተ ሁሌም ታስፈልገናለህ። ባልዘራችሁት መከራን ልታጭዱ ትችላላችሁ። ግን እንደ አዩብ ታጋሽ መሆን መቻል አለባችሁ። አባ አዩብ ማለት ሚስቱ ጸጉሯን ሽጣበላችሁ ናታ። እንደሱ ታጋሽ ትዕግስተኛ መሆን አለባችሁ። ምንም እንደማትሆን ደግሞ ደህና ትሆናለህ። ምናልባት ይህ አጋጣሚ ድን ያመጣ ይሆናል። ጸጉር በላው፣ ጣፋጭ ጸጉር ያወዛኝ ለአድነኝ ጸጉር በላው። ጸጉር ወዳጄ ሰውነት ምንድን ነው? አንዴ ደህና አንዴ ህመም። ደግሞስ ስለምንድን ነው የምታወራው? እኔ ራሴ መከራ የደቆሰኝ ሰው። እኔ ብነግርህ ህመሜ አይቀንስም፣ ዝም ብለህም ከኔ አይርቅም። የክፋይ የጎኔን አጥንት ጸጉሯን በላው። እጇ ቢያጥር ጸጉሯን ሸጣ በላች። በቁጣው አሰቃየ።
ከለቅሶ ብዛት አይኖቼ ደከሙ። አቃጠለኝ፣ ጠላኝ። ጸሎቴ ንጹሕ ነበር፣ በእጄም አመፃ፣ በአንደበቴም ተንኮል የለበትም እኮ። ለምን ከችግርህ ጋር በእርግጥ ምቾት አለ። ይሁን እስኪ አንዳንዴ መታገስ ትዕግስት ብቻ ላይሆን ይችላል። ያው አለመቻልም የሚሆንበት ጊዜ አለ። ከወዳጅ ጋር እንደምትሟገተው ከእርሱ ጋር መሟገት ብችል ምንኛ መታደል ነበር። ያንን ሰልከጅል መከጀልህ ከሩህ ከሆነ ያሻህ ይደረግልህ የለም እንዴ? እስከ መቼ ቃልን ታጠምዳለህ? ነፍሴን የምትነዘንዙ ቃሌን የምታጣምሙት እስከ መቼ ነው? ነፍስ ላይ ምን ይደርስና ነው? ቃል ነዋ። ይሁና ልሂድ። ወዴት? ጥቂት ዓመታቶች ካለፉ በኋላ እኔ ወደማልደርስበት ቦታ ይሄዳል። የት ይሆን መገኛ? ሩህ ምን ስፍራ አላት ብለህ ነው? ብቻ ሶብር አድርግ። ልጄ ጀሚላስ ጀሚላ በጣም ተጎድታ ነበር። ምንም ልናደርግላት አልቻልንም። ማለቴ ህይወቷን ልናተርፍ አልቻልንም። የኔ ልጅ በቃ ተረጋጋ። አለህ ያለው ሰብር አድርግ። በቃ ኧረ ውሻ እንዳይኖር። ኧረ የለም ነይ። የለም ነይ። ውሻ እኮ የለም። ደግሞ አንቺ ዝም በይ። አያቴ እንዴ ለብሳችሁ ነው የመጣችሁ? አሳይ አያትስ ይበልኩ ይጨነቃሉ እኮ ነግራችሁ ነው የመጣችሁት? ወይ ጉድ! በሉ ምሳ በልታችሁ ትሄዳላችሁ። ብሉ ብሉ።
ጨምራለሁ። ብሉ፣ ቶሎ በልታችሁ ትሄዳላችሁ። ታናስ ጨምራለሁ። እሺ ብሉ ብሉ ብሉ። ልስጥሽ? ምን ነው? በላችሁ? ጠገባችሁ? በቃ ይጨናነቃሉ። አሁን ሂዱ፣ እጃችሁ ታጥባችሁ ሂዱ። እሺ ቶሎ በሉ። ሂዱ ሂዱ። እሺ ሳይመሽ ሂዱ። እሺ ቻው ቻው ቻው። ጀሚላ እንዴት ነሽ? አልሐምዱሊላህ ደህና ነኝ። በጣም እድለኛ ነሽ ጀሚላ። ሰርጀሪ በተሳካ ሁኔታ ተጠናቆልሻል። ሀገር ላይ አሉ የሚባሉ ዶክተሮች ናቸው። ትንሽ ጠባሳ ናት፣ በጊዜ ሂደት ይጠፋልሻል። እንዴት አውቀሽው መጣሽ? እንደባለፈው ዙርሽ ዙር የመጣው አሊስ ስራ ሄደ። የምን ስራ? ጫማ ይጠርጋል ምናምን። ነሽ ቁጭ ነበር። ደስኮ ይዤልሽ መጣ። አውቀሽ ነው ማርያምን ሴት ጠጫለሽ? ሁሉም ያንቺ ነው። ይህንን ደግሞ ለአሊ ላስቀምጥለት። በስም እኮ ብስኩት ይዤ መጣ። ደስ ይላል። መዘመር ትፈልጊያለሽ? እሺ ደስ ይለኛል። ምን እንዘምር? አቦታ ቦታ አቦታ ቦታ ያችን ልጅ ማለቷ በአይኗ እያየችኝ በፀጉሯ ማረከችኝ። ወንድሞቼ ደስ ይበላችሁ ከፈተና አለፍኩላችሁ። ጀሚላ አሊ እኮ ቆየ። አይ ይመጣል ትንሽ ብቻ እንደምሽብኝ እየሮጥኩ ሌላ ቀን እኮ እመጣለሁ። ትንሽ አቁይ አይቆጣለሁ። እንደምሽብኝ ቶሎ ሌላ ቀን እኮ እመጣለሁ። ጁስ ይዤልሽ እመጣለሁ። እሺ እሺ። አይ ጠብቆልኝ ሲመጣ ይጠጣል። ይገርማል። ጊዜው እንደ ቀልድ ዓመት አለፈን።
አንተም በጣም ጎበዝ ሚስጥረኛዬ ነህ። ሙቤ እንዴት ነው? አልሐምዱሊላህ ደህና ነው። ግን ያው በጣም ስራ ላይ ነው የሚያሳልፈው። በጣም ጨንቆኛል። ስትፈልግ የነበረው ጉዳይ አይደለም እንዴ? ቢሆንም የዚህን ያህል ጭምት እንዲሆን አልነበረም። አሁን እኮ ከቢሮ አይወጣም። ጠዋትም ማታም ቢሮ ውስጥ ነው። ለትንሽ ጊዜ ነው። ከድርጅቱ የሥራ አማካሪ ጋር ጥሩ ግንኙነት ያለው ይመስላል። ቢሆንማ ደስታዬ ነው። ስለ ጀሚላ ግን ለምንድን ነው የማትጠይቂኝ? ሞታለች። በውሳኔሽ ተጸጽተሽ ታውቂያለሽ? መልካም ነገር ነው ያደረኩላት። ለምንድን ነው መጸጸተው? እሱማ የዋልሽላት ውለታ በቀላሉ የሚካድ አይደለም። አዲስ ማንነቷ ተመችቷታል። ጎበዝ ፎቶግራፈር ሞቷታል። ፊቷም ሙሉ በሙሉ ተመልሷል። ጥሩ ባለውለቷ ነሽ። አውቃለሁ ዶክተር። ከቻልክ ከዚህ በኋላ ሁለተኛ ስለሷ እንዳታነሳኝ። كاف دال زال را زين سين شين صاد دواد ጧ ዟ። ሁሌ እፈራ የነበረው ነገር ሞት ነበር። በቅጡ ባይገባኝም እፈራዋለሁ። ሁል ጊዜ አስብ የነበረው እናቴም አባቴም ወደ አላህ ጋር ሄደዋል የሚሉኝና እናትና አባቴ ከኔ ይልቅ ለአላህ አስፈላጊ መሆናቸው ለመልስ ያልቻልኩት ጥያቄ ነው። ወንድሜ ሲዘገይ የፈራሁትም አላህ ጋር ከሄደ በጣም እንደሚቆይብኝ ስለማቅ ነው። አላህ ግን ጠልቶኝ ይሁን ብቻዬን ተወኝ እንዲወደኝ ዱዓ አረጋለሁ። መቼ ነው ያነሳሽው? እንዴት ያምራል! እንዴ ዶክተር መጣ እንዴ? እኔስ መጥቻለሁ። መቼ ነው ያነሳሽው? ቀኑን አላስታውሰው፣ ግን ሳታይ ነው ያነሳው። የምትገርሚ ሰው ነሽ። በጣም ትገርሚያለሽ። ኤግዚቢሽንሽ በተሳካ ሁኔታ እንደጨረስሽ ሰማሁ። ሁሉም ያንተ እርዳታ ነው። አመሰግናለሁ ዶክተር። በእኔና በአንቺ መካከል እኮ ምስጋና ያስፈልጋል። እኔና አንቺ ማለት እኮ ጓደኛሞች ነው። እኔ ለአንቺ አደረግኩ ማለት ደግሞ እኔ ለእኔ እንዳደረግኩት ነው።
ስትንቀሳቀሽ ፀሐይ እንዳይነካሽ ጥንቃቄ አድርጊ። ለትንሽ ጊዜ ነው። እሺ ዶክተር። የሚያሳስብሽ ነገር አለ ማለቴ ልትነግሪኝ ከፈለግሽ ማለት ነው? ምንም የሚያሳስበኝ ነገር የለም። ስለ ቤተሰቦችሽ እንኳን ጠየኩሽ። ስለ እናትሽ፣ ስለ አባትሽ በህይወት የሉም። በጣም አዝናለሁ። ለማወቅ ያህል ብቻ ነው። ችግር የለውም ዶክተር። ብቸኛ ልጅ ነሽ ማለት እህት ወንድም? አሁን ደግሞ ስጦታ ልሰጣችሁ። ዝግጁ ናችሁ? አዎ አዎ። አሊ ቀየረኛ እንት ያማል ባላ አንቺ እኮ በጣም ነው ወደድኩት። በጣም ነው የሚያምረው እኮ ቀየረኛ። ቀሚስ ልለብስልሽ ባላ እኔ ደስ እንዲለኝ አፈልግም። እሺ ቀሚስ ይሰጭ። ዛሬ አብረኝ ስለሆንክ በጣም ደስ ብሎኛል። የእውነት ይህ ቀን ይናፈቅ ነበር አይደል? ከከተማ የምንወጣበትን ቀን ቀጠሮ ለምን አንወስንም? ትንሽ ጊዜ ቢሆን። ወይኔ አልችልም። ለምንድን ነው የማትችለውን? ልትነግረኝ ትችላለህ? ትንሽ ስራ አለ ዛሬ ራሱ ለእናንተ። አረ እና ወለታ ይዋልኩላችሁ ነው እያልከኝ ነው? ኧረ እኔ እንደዛ ችግር የለውም። ሁሉም በጊዜ ይሆናል። በጊዜ ይሆናል። አባ ወላሂ ያን ባለመኪና ባገኘው አለቀው። እንደዛ ይባላል። ጥላቻ የሸይጣን ልጆች።
ምን እንደሚሰማኝ ለማወቅ ነው የምትፈልገው ዶክተር? የተጣልኩ ያህል ይሰማኛል። አናዶኛል፣ አበሳጭቶኛል ዶክተር። ሙባሪክ ታውቃለህ ዶክተር፣ የት እንዳለው ለማወቅ ቢፈልግ የሚቸግረው አይመስለኝም። ግን አልፈለገኝም። አሽቀንጥሮ ወርውሮ ጥሎኛል። ያበሳጨሽ ራሴው። ለምንድን ነው በራስሽ የምትበሳጨው? ፍቅሬን በሚያምሩ ቁጮች የሸጥኩት አይመስለኝም። ለማለቅ ሳይሆን ለማለት ነፍስሽን ለማቆየት ያህል ነው። በአንቺ ዕድሜ ያለች ሴት አንቺ ያደረግሽውን ነገር ብታደርግ ምን ትያት ነበር? እኔ እንጃ። ምናልባት ችግሯን ረዳት ይሆን ወይስ ንቄ ፈርድባት ይሆን? አላውቅም ዶክተር። ጀሚላ፣ ነገሮችን እንኳን ባትረሺ መተው ትቻለሽ። አዲስ ህይወት፣ አዲስ ፍቅር ላንቺ መያዝ ይከብዳል ብዬ አላስብም። ከሙባሪክ ውጭ ሌላው እንዳላውቅ አንዳንዴ ከሙባሪክ ውጭ መኖር ይቻል ይሆን ስለ ራሴ እንጠይቃለሁ። ከሌላ ወንድ ጋር ራስሽን የምታገኘው ምን አይነት ስሜት ይሰማሻል? ሞቴን መርጣለሁ። ለምን ለምን ጀሚላ ለምን? እኔ አጠገብሽ አይደለሁም? አንተ ምን? ለማንኛውም እንደዚህ መሆን የለብሽም። ቀናቶቹ ሊያልፋሉ ለማለት ነው። እውነት ነው፣ ቀናቶቹ ሊያልፋሉ። ልክ እንደኛ ማለት ነው። ሁሉም ቆርቋራይቱ የተጠጋቻቸው ይመስል እንደ ተበታተነሽ ቢራቢሮ ሆኑ። አባትም እናትም የለኝም ነበረኝ። ጊዜው ይቸኩላል። መድረስ የሚፈልግበት ቦታ ያለ ይመስል አያቴ ጋር ኖርን። ወንድሜ ጫማ ሲጠርግ አስታውሳለሁ። ዱንያ ተጠቅልላ ወንድሜ ውስጥ ቀረች። አባት፣ እናት፣ ሀገር በአንድ ቃል ወንድሜ ብየዋለሁ።
እስከመቼ ያን ጊዜ ፊት ይፈርስ ደመናሽ እኔ ምን ሚስት ማግባት ታስባለሽ? እስከ ዘላለም እስከልሽ ሞታ ችግርን ቀለል አድርጎላችሁ የእሷ ሞት ከፍርጃ ከንትርክም ነፃ አድርጓል አይደል? እንዴት እንደዚህ ትኛለሽ? እንዴት እንደዚህ ያለው ነገር ደፍረሽ ትናገሪያለሽ? በጥቂት ምን ሆነ ድፍረት ሊሆን የቻለው? ሆነ ጋር ታይ ብለዋል ማለት ምን ሆነ ድፍረት ሆነ ያገኘት ራስ በምን ሆነ ተመልከት ጀግና ተቆልቆ ለምን ኤልያስን ፍቅር መመልከት አቃተሽ? ምክንያቱም ምን ያንተን ነው ማፈቅር አየሽ፣ እኔም ጀሚላ ልክ እንደዚህ ነው ማፈቅራት። ምን ከምን አገናኘው? ወቅ እኔ ለመክፈት ብትሆንሽ በድንጋይ ተነጻጽረኛለሽ። በቃሽ፣ ሌላ ነገር ታከች። በቃ አንተ በህይወት አለ ለምን የቀረበትን አመት መስመሳይ መስበት ትፈልጋለህ? አውቃለሁ ትወዳት ነበር፣ ግን እሷ አንዴ ሄደች አንዴ ያጠፈሽ ምንም ማድረግ አይቻልም። አይሻ በቃሽ፣ ሌላ ነገር ስለምትከተል መስጭ ቢሮዎች ቤትሽ መሆኑ ገርሞኛል። ቢሮ ለመከራየት የሚያበቃል እንደለኝ እናም ደግሞ ተቀጥሮ የመስራት ፍላጎት የለኝም። ተደርሰን ኮንትራት ማለት ይችላል። ለድርጅታችን ፎቶግራፍ ያፈልጋል። ጥሩ ሀሳብ ይመስላል። ሙዚቀኛ ነሽ? አልነበረም። ቤት ውስጥ የሚጫወት ልምድ ነበር። ከአደጋው በፊት ማለት የምን አደጋ? ከመኪና አደጋው በፊት ፊትሽ ከመበላሸቱ በፊት ወይም ፕላስቲክ ሰርጀሪ ከመሰራቱ በፊት ለመዳሽ አክሽን ብናይት ነው የሙባሪክ እናት አሚና ነኝ። ኦኬሽ፣ ታዲያ አሁን እዚህ ድረስ ለምን መጣሽ? ውል ማፍረስ መሰለሽ ወይስ ውሉ እንዳፈረሰ ልታስታውሽ ፈልገሽ ነው? አይደል፣ በዚህ በኩል እንኳን አልተረዳሽ ላይሽ ነው የመጣሁት። ስስቶን በፍዋቱ ነው ፋንባው ይህን ያህል ዓመት ትሳልልሽ ቆይቼ ምን አዲስ ስሜት ተፈጠረ? ወይስ ብዙ መቶ ሺህ ብሮች የከፈልሽበትን ፊት ልታይ ነው የመጣሽ? አምሮ በተለለ ደስ አለሽ? ደስ ቢለኝ ነው እንዴት ደስ ይለኝ ነበር። ለበሙሉ ሙባሪክ ደስተኛ ነው? እኔ እንደካ አስከተለሽ ከታልሽም በኋላ ደስ ብሎት መኖር ጀመረ? ምኞትሽ ተሳካለሽ? የለም አንዱም ነገር አልተሳካልኝ። ልጄም ደስተኛ አይደለም። ይሽርለታል ብዬ ነበር ግን አልሆነልኝ። ባለቤቱ አወቅቱ ስራው ነገር ከስራው ላይ ንቅመጣል። በስራው ባህር ውስጥ እንደሰመጠ መልኩን እንኳን ከስንት አንዴ ነው የት እንዳለው ለመፈለግ ሞክሮ ያውቃል? ሊፈልግሽ ሞክሯል። ምን ብዬ መናገር እንዳለብኝ አላውቅም። እኔ ራሴ ለምን ልፈልግሽ እንደመጣሁ አላውቅም። ግን ጸጸት ውስጥ ይንቆርጠኝ። እውነት ለመናገር ይህንን ስላሽ ልቤ ሀዘን ሊጸንስልሽ አይችልም። መቼስ በመንገድ ላይ ሲል ሰዎች ጣረውት መምሰሌን አይተው እንዳይሸሹኝ ያድርግሽኛል። ግን ሙባሪክን እንዲህ እንዳደረግሽ ስለተሰማሽ ደስ ብሎኛል። አሁን ግን ከቤቴ እንድትወጪልኝ ብቻ ነው የምፈልገው። አንዴስ እንዲሁ እንዳለው ታይል ውጪልኝ።
ሁሉ ነገር እንደዚህ እንደተፈራረሰ የሚቀጥለው ነው ለምን ተሰማ? እንደ ጨለመ እንዲቀር አላህ ለምን ፈቀደ? እሱ ሩሩ አይደለ ታዲያ? እኔ አላሳዝነው? በጨለማ ውስጥ ከኔ ጋር ማን አለ? እንዴማ ኬት ተገኘስ? ምንም አልፈልግ ስትለኝ እኔ ልፈልግ ስራ ብቻ ይመስል በዚህ ሁኔታ ማሳለፍን አልችልም። ያልነበረ ነው እንዴ ፍላጎትሽ? እንደዚህማ እንዲሆን አልነበረም። ይህ እኮ ታውቆ የመሞት ያህል ነው። ደግሞ ስራ ትላለህ እንጂ እውነታው ስራ እንዳልሆነ ብለህ ነው። ታዲያ የምታውቂው ምን ለምን ትጠይቂኛለሽ? ምክንያቱም የሰራው የምትሰራው ስለማመስለምስ እዚህ በልድያ ልጣ ይቀር እንኳን ባትኝ ይሄ ተጠይቃለ። እማ ይቅር ብዬሻለሁ። አይኖችሽ ላይ እኮ እምባ ሳይ ከአባቴ ሞት በኋላ ለመጀመሪያ ጊዜ እንድታለቅሽ በፍጹም አልፈልግም። በእኔ ሆነውን እንደሆነ አሚን ብዬ ተቀብያለሁ። አሁን እኔ ምንም ማድረግ ማልችል አይነት ሰው ልጅቷን አገኘኋት። የምን ልጅ? ስለየትኛው ነሽ ማለትሽ? ጓደኛችሁ ሙባረክ ሊያገባት ስለነበረችው። ምንድን ነው የምታወሪው? ጀሚላ እኮ ከሞተች 2 ዓመት ሊሆናት ነው። አልሞተችም። እኔ አልገባኝም። ምን እያልሽ ነው? እኔ ነኝ ሞተች ብዬ ነገርኳችሁ። እና በህይወት አለች? አዎ በህይወት አለች። ያን አደጋ ሲደርስባት ፊቷ ብቻ ነበር የተጎዳው፣ ሌላ አካሏ ደህና ነበር። ፊትሽ እንደዚህ ሆኖ ሳይው ምን እንደሚሰማው ታውቂያለሽ? መሪውን የጨበጠው እኮ እርሱ ነው። ጸጸቱን የሚችለው ይመስልሻል? ቀን ቀንን እየወለደ ሲመጣ ጸጸቱን አይችለውም። ይህ ዕድል እንዲያመልጥሽ አልፈልግም ጀሚላ። እኔስ እሺ ወደ ሌላ እሱ ከመጣ የእሱ ጉዳይ ይሆናል። ብቻ አንቺ ቃልሽን ጠብቂ። እና ተስማማች? አዎ ተስማማች። እንደዛ ከሆነ ሙባረክን አትወደውም ነበር ማለት ነው። እንደውም ልታመሰግንሽ ይገባል። ያልገባችሁ ነገር አለ። እሷ የተስማማችሁ ሙባረክ እንደሚፈልጋት እርግጠኛ ስለነበረች ነው። የብቸኝነት መቅደስ ውስጥ ብቻዬን እየኖርኩ ነው። ትናንት አይደለም ወይም ከዛ በፊት ሩቅም አይደለም። ቅድም ደስተኛ ነበርኩ። በህይወቴ ውስጥ ደስታ ሽርፍራፊ ሰከንዶች ብቻ ነበር የሚቆዩት። እዚህ ከተማ በተስፋ እስካሁን አለሁ። ምናልባት ይፈልገኝ ይመጣ ይሆን ብዬ አስቤያለሁ። እውነታው ግን እንደዛ አልነበረም። አልመጣም። ሁሉም ነገሮች ድንገት ነው በህይወቴ ውስጥ ለውጥ ያሳዩት። ምን አለ ድንገት ሁሉም ነገር ዳግም በተለወጠ ስላስባለሁ።
ነፍሴ እርቃኗን ቆማ ገላዬን ስሸፋፍን ራሴን ታዘብኩት። አስደንግጦኝ የራሴ ቅልነት በራሴ ሳኩበት። ያውም የጅል ሳቅ። ጀሚላ ሂጃብሽን አስተካክሊ እንዳይወርቅብሽ። ተረሳሆይ ፍቅሩ ኧረ እንዴት ነው? ኧረ እንዴት ነው በሉት? ኧረ እንዴት ነው? ቆረጠለት ወይስ? ጌታዬ፣ ስግብግብነት እይታዬን አይጋርድብኝ፣ ማንነቴን እንዳጣ አታርግ። የመሬት እሽክርክሪትና ውደት ሰርክ እንደማይቆም ሁሉ ጥሩና መጥፎ እየመጣ ይሄዳል። እርግጥ ነው አንዳንድ ሀቆች አይወሩም። የራሴው ፍቅር የራሴው መውደድ ባመጣው ሁላችንም ልናወራው የማንፈልገው ታሪክ ይኖረናል። ምናልባትም ዋናው ታሪካችን ያ ልናወራው የማንፈልገው ታሪክ ይሆናል። መጠኑ ይለያይ እንጂ ሁሉም ዛፍ ስራ አለው። ታማኙ ልቤ ባንተ ትዝታ ተጨንቆልሃል። አወክበት ሆይ አንተስ መለየት እንዴት አርጎሃል? እኔስ በሀሳብ ሆዴ ቢቃጠል ሆዴ ቢከስልም ስስቅ ስጫወት ያጣው የከፋኝ ያዘንኩ አልመስልም። ደህና ሁን ፍቅሬ ደህና ሁን፣ 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 ደህና ሁን ፍቅሬ ደህና